ቪዲዮ እየተከታተላችሁ ያላችሁ 95%ችሁ ቪዲዮውን ሰብስክራይብ እያደረጋችሁ ስላልሆነ ቪዲዮውን ሰብስክራይብ እያደረጉ እንዲከታተሉ ስንል እንጠይቃለን። ሊቢያ ሰፊ በረሃ፣ ዘይት የሞላባት ምድር፣ ጥንታዊ ህዝብ። ለ42 ዓመታት ይህ ሀገር አንድ ሰው ብቻ ገዛ። ዓለምን ተፈታተነ፣ አሜሪካን ተፋለመ፣ አፍሪካ ሊያድን ህልም ነበረው። አንዳንዶቹ ጀግና ይሉታል፣ አንዳንዶቹ አምባገነን፣ አንዳንዶቹ ደግሞ እብድ ይሉታል። ነገር ግን ሁሉም የሚስማሙበት አንድ ነገር አለ። ዓለም ይህን ሰው ዘንጋ አይለውም። እሱም ሙአመር አቡ ሚኒየር አልጋዳፊ ነው። ዛሬ ሙሉ ታሪኩን እንነግሮታለን ከቤንድዌድ እንኳን እስከ ሞቱ ድረስ። እስከዛ ላይክ፣ ሼር፣ ሰብስክራይብ እያደረጉ ይጠብቁን። 1942 ዓመተ ምህረት ሲርቴ ሊቢያ። የሊቢያ ሰሜናዊ ምድረ በዳ ሞቃታማ፣ ደረቅ ድንኳን ውስጥ ህፃን ወንድ ልጅ ተወለደ። እሱም ሙአመር ጋዳፊ። አባቱ አቡ ሚኒያር ደሃ የቤንዶዌን ዛላን ገበሬ ነበር። እናቱ አይሻ ትሁት ሴት ነበረች። ህፃኑ ጋዳፊ ድንኳን ውስጥ አደገ። ሜዳ ላይ ተጫወተ፣ ግመሎችን አሰማራ፣ ፈረሶችን ተንከባከበ። ከትምህርት ርቆ ነበር። አባቱ ምንም ያልተማረ ቢሆንም ልጁ ይማር ዘንድ ፈለገ። እድሜው 7 ሲሆን በቤት ውስጥ የቁርአን አስተማሪ ቀጠሩለት። እድሜው 9 ሲሆን ሲርቴ ትምህርት ቤት ሄደ። ትምህርት ቤት ውስጥ ልጆች ያፌዙበት ነበር። የቤንድዌይ ልጅ ዛላን ይሉት ነበር። ልቡ ውስጥ ቁጣ እያደገ መጣ። ለውጥ ይፈልግ ነበር። 1956 እስከ 1961 ዓመተ ምህረት ሰብሃ ከተማ። ቤተሰቡ ሰብሃ ተዘዋወሩ። ጋዳፊ ሁለተኛ ደረጃ ትምህርት ቤት ገባ። ሰብሃ ትምህርት ቤት ውስጥ ጋዳፊ የግብፁን ፕሬዝዳንት ጀማል አብዱል ናስርን አደነቀ። ናስር አረቦችን አንድ ለማድረግ ይጥር ነበር። ምዕራቡን ዓለም ይቃወም ነበር። ናስር ለጋዳፊ ጀግና ሆነ። 1961 ዓመተ ምህረት ጋዳፊ ሶሪያ ከአረብ ህብረት ስትወጣ ተቃወመ። 30 ተማሪዎች ታሰሩ። ጋዳፊ ከሰብሃ ተባረረ። ቤተሰቡ ሚስራታ ተዘዋወሩ። በ1963 ዓመተ ምህረት ጋዳፊ ቤንጋዚ ዩኒቨርሲቲ ታሪክ ተማረ። ነገር ግን ልቡ ወታደርነትን ጠየቀው። በ1963 ዓመተ ምህረት የቤንጋዚ ወታደራዊ አካዳሚ ገባ። በ1966 ዓመተ ምህረት እንግሊዝ ሄዶ ለ4 ወር ወታደራዊ ስልጠናን ወሰደ። ወደ ሊቢያ ተመለሰ። ጠንካራም ሆነ። ወታደራዊ አካዳሚ ውስጥ ጋዳፊና ጓደኞቹ ሚስጥራዊ ቡድን ፈጠሩ። የነፃ መኮንኖች ንቅናቄ ብለው ጠሩት። እቅዳቸው ንጉስ ኢንድሪያስን አስወርዶ ሊቢያን ነፃ ማድረግ። መስከረም 1 1969 ዓመተ ምህረት ሊቢያ። ንጉስ ኢንድሪያስ ቱርክ ሄደው ሕክምና ይወስዱ ነበር። ጋዳፊ አጋጣሚውን አየ። ቀኑ ደረሰ። ኦፕሬሽን ጀሩሳሌም ተጀመረ። ጋዳፊ ምንም ደም ሳያፈስ ቤተ መንግስቱን ያዘ። የንጉሱ ዘመዶች ሬዲዮ ላይ ዙፋን መልቀቃቸውን አስታወቁ። ንጉሳዊ ስርወ መንግስቱ ወደቀ። ሊቢያዊ አረብ ሪፐብሊክ ተቋቋመ። ጋዳፊ የ12 አባላት አብዮታዊ አዛዥ ምክር ቤት አርሲሲ ሊቀመንበር ሆነ። ራሱን ኮሎኔል ብሎ ጠራ። እድሜው 27 ዓመት ነበር። ህዝቡ ተደሰተ። ዓለም ደነቀው። ይህ ወጣት ምን ያደርጋል? ሁሉም ጠየቀ። ጋዳፊ ስልጣን ሲይዝ ወዲያው ስራውን ሰራ። 1970 ዓመተ ምህረት የሊቢያ ጣሊያን ህዝብን አስወጣ። ሁሉም የምዕራቡ ዓለም ወታደራዊ ሰፈሮችን ዘጋ። የዘይት ኢንዱስትሪውን ብሔራዊ ያደረገ። ሀብቱ ለህዝቡ አፈሰሰ። ምን ሰራ? ነፃ ትምህርት ለሁሉም ሰጠ። ነፃ የጤና አገልግሎትንም ሰጠ። ለደሃ ህዝቦች ቤቶች ሰራ። የዘይት ዋጋ ጨምሮ ህዝቡን ሀብታም አደረገ። በ1970ዎቹ ዓመተ ምህረት ሊቢያ አፍሪካ ውስጥ ከፍተኛ ደረጃ ያላት ሀገር ሆነች። ሊቢያ ከፍተኛ የህይወት ደረጃ ያላት የአፍሪካ ሀገር ሆነች። ህዝቡ ተደሰተ። ጋዳፊን ወደዱት። በ1975 ዓመተ ምህረት ጋዳፊ ልዩ መጽሐፍ ጻፈ። አረንጓዴ መጽሐፍ፣ 3 ጥራዝ። የፖለቲካ ፍልስፍናውን ያስቀምጣል። ዲሞክራሲ ምን ችግር አለው? ካፒታሊዝም ምን ያጎድላል? ጋዳፊ ምን መፍትሄ አለው? ሶስተኛ ዓለም አቀፍ ንድፈ ሐሳብ ብሎ ጠራው። ካፒታሊዝም አይደለም፣ ኮሚኒዝምም አይደለም፣ ልዩ ሶስተኛ መንገድ። በ1977 ዓመተ ምህረት ሊቢያ ጃማይሪያ ተባለ። የህዝቦች ሀገር ማለት ነው። ጋዳፊ ርዕሰ ብሔር አይደለም ብሎ አወጀ። ስሙም ወንድም መሪ ሆነ። ዓለም ፈገግ ብሎ አየ። ይህን ሰው ምን አይነት መሪ ነው አሉ።
ጋዳፊ ዓለምን ተፈታተነ። ፍልስጤም ነፃ አውጪ ድርጅት ፒኤልኦን ደገፈ። አይሪሽ ሪፐብሊካን አርሚ ወይም አይአርኤን ደገፈ። ኡጋንዳ አይዲ አሚንን ደገፈ። አሜሪካ ጠላት ሆነ። ኤፕሪል 15 1986 ዓመተ ምህረት አሜሪካ ሊቢያ ላይ የቦምብ ጥቃት ሰነዘረች። ጋዳፊ ቤቱ ላይ ቦምብ ወደቀ። ጋዳፊ ቆስሎ ተረፈ። ነገር ግን የሚወዳትን ሴት ልጁን አጣ። ጋዳፊ ዓለምን አሳዘነ። ልጄን ገደሉ ብሎ አለቀሰ። በ1988 ዓመተ ምህረት ሎኬርቢ ጥቃት የሊቢያ ምስጢራዊ ፖሊስ ፓን አሜሪካን ፍላይት 103 አፈነዳ። ስኮትላንድ ሎኬርቢ ላይ ፈረሰ። 270 ሰዎች ሞቱ። ዓለም ተቆጣ። የተባበሩት መንግስታት ሊቢያ ላይ ማዕቀብ ጣለ። ሊቢያ ብቸኛ ሆነች። በ1999 ዓመተ ምህረት ጋዳፊ አረብን አንድነትን ትቶ አፍሪካን አንድነት ሊያሳካ ወሰነ። የአፍሪካ ህብረት ስልጣን ይኑረው። አፍሪካ አንድ ሰራዊት፣ አንድ ፓስፖርት፣ አንድ ምንዛሬ ይኑራት። ህዝቡን ጠይቅና ገንዘብ ያካፍል ነበር። አፍሪካ ሀገራቶችን ይረዳ ነበር። የካቲት 2009 ዓመተ ምህረት ጋዳፊ የአፍሪካን ህብረት ሊቀመንበር ሆነ። ሁሉም አፍሪካ ንጉሳችን ብሎ ጠራው። 2009 ዓመተ ምህረት የተባበሩት መንግስታት ጠቅላላ ጉባኤ ጋዳፊ ለ96 ደቂቃ ተናገረ። ህጋዊ ጊዜው 15 ደቂቃ ነበር። የተባበሩት መንግስታት ቻርተር ጥሎ ድምፁን ከፍ አደረገ። ዓለም ተደነቀ። 2003 ዓመተ ምህረት ዓለም ተለወጠ። ጋዳፊ ፈራ፣ ወሰነ። ከምዕራቡ ዓለም ጋር ሰላም እፈልጋለሁ አለ። ኒውክሌር መሳሪያ ፕሮግራሙን ሰረዘ። የሎኬርቢ ሟቾች ቤተሰቦች ካሳ ከፈለ። አሜሪካ ሊቢያን ከሽብርተኞች ዝርዝር አወጣ። ዓለም ጋዳፊን ደገፈ። ነገር ግን በውስጥ ህዝቡ አወሙት ነበር። 2011 ዓመተ ምህረት አረብ ዓለም የቱኒዚያ ዜን አብዳሌን ቢን አሊ ወደቀ። የግብፁ ሆስኒ ሙባረክ ወደቀ። የካቲት 11 2011 ዓመተ ምህረት ሊቢያ ውስጥ አመፅ ተጀመረ። ቤንጋዚ ተቀጣጠለ። ዓለም ተደነቀ። ህዝቡ ሊዋጋ። መጋቢት 17 2011 ዓመተ ምህረት የተባበሩት መንግስታት የሊቢያ ሰማይ ክልከላ ዞን አወጀ። ከጥቂት ቀናት በኋላ ኔቶ የሊቢያ ሰራዊት ላይ ቦምብ ጀመረ። ጋዳፊ ሰራዊቶቹ ኔቶ ፊት ደከሙ። ነሐሴ 21 2011 ዓመተ ምህረት አመፀኞቹ ትሪፖሊ ገቡ። ጋዳፊ ሸሸ። ወዴት? ወደ ትውልድ ቦታው ሲርቴ። ሁሉም ይፈልጉት ነበር። ጥቅምት 20 2011 ዓመተ ምህረት ሲርቴ። ጋዳፊ ከሲርቴ ሸሽቶ ጃሬፍ ሸለቆ ለመሄድ ሞከረ። ናቶ አውሮፕላን ተሽከርካሪዎች ጥቃት ሰነዘረበት። ጋዳፊ ቆሰለ። ሸሽቶም ቦይ ውስጥ ተደበቀ። አመፀኞቹ አገኙት። ጋዳፊ ቆሽሿል። ጥቅምት 20 2011 ዓመተ ምህረት ሙአመር ጋዳፊ ሞተ። እድሜው 69 ዓመት ነበር። 42 ዓመት ሊቢያን ያስተዳደረ ሰው ቦይ ውስጥ ተገኘ። ዜናው ዓለምን ዞረ። ሊቢያውያን ጎዳና ላይ ወጥተው ዘፈኑ። ሌሎቹ አለቀሱ። ብዙዎች ያስቡት ነበር ጋዳፊ ሲወድቅ ሊቢያ ትሻሻላለች ብለው። ነገር ግን ተቃራኒ ሆነ። ጋዳፊ ከሞተ በኋላ ሊቢያ ውስጥ ሚሊሺያ ቡድኖች ስልጣን ለማግኘት ተዋጉ። ፖለቲካዊ ሁከት ቀጠለ። ሊቢያ ሰላም አላገኘችም። ዛሬ 2026 ዓመተ ምህረት ሊቢያ ሁለት ተፎካካሪ መንግስታት አሏት። ምዕራባዊ፣ ምስራቃዊ። ሰላም ሩቅ ነው። ዓለም ጠየቀ። ጦርነቱ ዋጋ ነበረው? ጋዳፊ ማን ነበር? ለህዝቡ ደሃ ሊቢያንን ሀብታም ያደረገ፣ ዘይቱን ከምዕራቡ ዓለም ወስዶ ለህዝቡ የሰጠ፣ ትምህርት፣ ጤና ለሁሉም የሰጠ፣ አፍሪካን አንድ ለማድረግ ህልም የነበረው። ነገር ግን ሰብአዊ መብቶችን ጨፈጨፈ፣ ተቃዋሚዎቹን ገደለ፣ ሽብርተኞችን ደገፈ። ሎኬርቢ 270 ሰዎች ሞቱ። ህዝቡ ሲነሳ ሊዋጋቸው ታዘዘ። ጋዳፊ ያስተማረን አንደኛ፣ ስልጣን ያለ ፍትህ ዘለቄታ የለውም። 42 ዓመት ገዝቶ ቦይ ውስጥ ተገኘ። ሁለተኛ፣ ህዝቡን ሰምቶ ካልተሻሻሉ ህዝቡ ያስወግዳቸዋል። ሶስተኛ፣ ህልም ጥሩ ነው፣ ነገር ግን ህልም ህዝቡን ካላካተተ ህልም ህልም ሆኖ ይቀራል። አራተኛ፣ ታሪክ ሁሉን ይዘግባል፣ ጥሩንም መጥፎውንም። ይህ ነው የሙአመር ጋዳፊ ሙሉ ታሪክ። ከሊቢያ በረሃ ድንኳን እስከ ዓለም አቀፍ ሽብር፣ ከ42 ዓመት ስልጣን እስከ ቦይ ውስጥ። ታሪኩ ምን አስተማራችሁ? በኮሜንት ጻፉልን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን።